ጸጋን የተሞላሽ እኮ የተባለች የመጀመሪያ ጸጋን የተሞላች እኮ እናታችን ንጽሕት ቅድስት ድንግል ማርያም። ጸጋ የሚለውን ያገኘነው እናንተ ከክርስቶስ ኢየሱስ በኋላ በጸጋው ድነናል ምናምን እንላለን። ጸጋው ብቻ ስትለው ኖ እኔ እናንተ በጸጋው ድነናል እንላለን። እሷ ግን ክርስቶስ ኢየሱስን ከማግኘታችን በፊት እሷ የመጀመሪያ ጸጋን የተሞላች ድንቅ እናት ናት። ስለዚህ እናቴ ናት፣ ወዳታለሁ፣ ደግሞ ማከብራት። እንደዚህ የእሷ ፍቅር ገብቶ በእውነት ተሙዬ በጣም እኔ ራሱ በጣም አስደንቆኛል። እውነት እናታችን ቅድስት ድንግል ማርያም ከልጇ ታማልደን። አሁንም አንዳንዴ ምሳሌ የምንሰጣቸው ሰዎች እኔ ከቁጥር የምቆጥራቸው ሰዎች አይደሉም። እውነት ልደት ከዚህም በፊት ጠይቆ ስለ ዶግማና ቀኖና እንኳን የማያውቅ ሰው እንደዚህ ምሳሌ እንኳን የምትሰጠው አይነት ሰው አይደለም እና እሱን እና ተሙዬ እስቲ ምንድን ነው የመዝሙር ምርጫህን ማወቅ እፈልጋለሁ። ማን ነው ለአንተ በአሁን ሰዓት የመዝሙር ምርጫ? ዛሬ እንደሚታወቀው እናታችን ኪዳነ ምሕረት ናትና እኛ ጋር ሚስጥረኛዬ ነሽ የሚል የአቤልዩ መዝሙር ሚስጥረኛዬ ነሽ የሚል አንተ ያለባችሁ ሰዎች አዳምጡት እየኮረኮራችሁ እሱን ክፈትል። እሺ እረፍት እንወስድና ደግሞ ተመልሰን እንገናኛለን። ያንተ ምርጫ ነው። ቤተሰቦች ታፕታፕ አድርጉ። በጣም እናመሰግናለን። የፈለገ አትናቴዎስ ምን ያህል ፎሎወርስ እንዳለው በአሁኑ ሰዓት እኔ ማየት ስለማልችል ነው፣ ግን ያዩታችሁ ከ300,000 በላይ ነው። 1 ሚሊዮን የማስገባት ቻሌንጅ ጀምረናል። ሁላችሁም ፈለገ አትናቴዎስን ፎሎ በማድረግ 1 ሚሊዮን በዚህ ሳምንት ውስጥ ቤተሰብ አመሰግናለሁ። አውቀዋለሁ ደጅሽ የእረፍት ቦታዬ ጽኑ ሰላም ጸጥታ ማግኛዬ የት ሄዳለሁ አልልም ሲከፋኝ ኪዳነ ምሕረት